የአላህ አንበሳ የሸሂዶች ቁንጮ ክፍል 1 ዓለም በእንቅልፍ ሰመመን ተውጣለች። ሁሉም የህልም ዓለም ውስጥ ይዳክራል። በቁሙ የተኛም ሞልቷል። ግን አንድ ሰው እንቅልፍ የለውም። ትንሽ ተኝቶ ብዙ ይቆማል፣ ትንሽ ስቆ ብዙ ያለቅሳል። የተጣለበት ኃላፊነት በእጅጉ የገዘፈ ቢሆንም ይህንን ኃላፊነት ለመወጣት ደፋ ቀና ይላል። ይህ ሰው ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነበሩ። ሁሉም ባመጡት መልእክት አኩርፈዋቸዋል። ሁሉም በጠላትነት ፈርጀዋቸዋል። ዳዕዋ የሚያደርጉት በድብቅ ነበር። ብዙ ሰው ዓይንህን ላፈር እያላቸው ነው። አንድ ሰው ግን ለነቢይ ክብር ነበረው። በእሳቸው ለማመን ቢፈልግም ባህልና ወግ ወጥሮ ይዞታል። ነቢይ ያመጡት ግን እውነት መሆኑን ያውቃል። እሳቸውንም ይወዳል። ይህ ሰው ሐምዛ ኢብን አብዱል ሙጠሊብ ይባላል። የነብዩ አጎት፣ የጡት ወንድማማች፣ አብሮ አደጋቸው፣ የቅርብ ጓደኛቸው ሐምዛና ነብዩ አብረው አድገው አፈር ፈጭተው ውሃ ተራጭተው አድገዋል። በእድሜም ተቀራራቢ ናቸው፣ ይዋደዳሉ። ሐምዛ ጭንቅላቱ በሐሳብ ተወጥሯል። ህሊናው እረፍት ነስቶታል። ይህ የሙሐመድ ሃይማኖት እውነት ይመስላል እያለ ማሰብ ከያዘ ሰነባብቷል። ሐምዛ ጭንቅላቱ በሐሳብ እየተናወጠ ቀናቶች ተቆጠሩ። ሳምንታት ነጎዱና ወራትን ወለዱ። ቁረይሾችም በነቢዩና በተከታዮቻቸው ላይ እርምጃ መውሰድ ጀመሩ። ዳዕዋውን ለማኮላሸት ሌት ተቀን መስራት ተያያዙት። ሐምዛ ከጡንቻው የፈረጠመ ቢሆንም አእምሮ ግን ሐቅን ለመፈለግ አልቦዘንም። እስከ መቼ በውሸት ጌታ ሕይወቴን እገፋለሁ እያለ ያሰላስል ጀመር። አንዲት ሴት አንተ የዑመር አባት ወይ ዛሬ በሙሐመድ ላይ የተሰራውን ብታይ ታዝን ነበር አለችው። ሐምዛ አንገቱን ደፍቶ አቀረቀረ። ሰይፉን አነገበ። ውስጡ በንዴት ነበልባል መቃጠል ይዞ እሳት ጎርሶ ነቢዩን ሰደቡ ወደ ተባሉት ሰዎች ገሰገሰ። አቡ ጃህል በቁረይሽ ጣዖታውያን ተከቦ ስለ ሙሐመድ ሲዶሉት አገኙት። የሐምዛ ዓይን ያስፈራ ነበር። ሰይፉን መዘዘ። ከአቡ ጃህል አነት ላይ ያሳረፈው። አቡ ጃህል ተፈነከተ። የደም ማዕበል ፈሰሰው። ተዘርሮ ወደቀ። በዙሪያው የነበሩት በድንጋጤ ሸሹ። እኔ ከዛሬ ጀምሮ ሙሐመድ ይዞት በመጣው እምነት አምኛለሁ። አቅሙን የተማመነ በጉልበቱ በጦር ብቃቱ የሚኮራ ካለ ይሄው ሙሐመድ ላይ የፈጸማችሁትን እኔ ላይ ትፈጽሙት ዘንድ ፊታችሁ ቆሜያለሁ አለና መንጎራደድ ጀመረ። መስለሙን የሰሙት ቁረይሾች ተስፋ መቁረጥ ከበባቸው። አደጋ እንደተጋረጠባቸው ተገነዘቡ። የሐምዛ ፈርጣማ ጡንቻ ለቁረይሾች አስጊ ሆነባቸው። ሁሉም እምነቱን በደበቀበት ወቅት ሐምዛ በልበ ጀግንነት መስለሙን አውጆላቸው ሰይፉን አንግቦ ወደ ቤቱ ተጓዘ። ሐምዛ ከጀግንነቱ በተጨማሪ የሰከነ ስሜት፣ ብሩህ አእምሮ ያለውና ርቆ አሳቢ ነበር። በእርሱ መስለም አላህ እስልምናን ግርማ ሞገስ አላበሰው። ጠላት ገና ሲመለከተው የሚያርበደብደውን ጡንቻውን ለኢስላምና ለሙስሊሞች ጋሻ መከታ በመሆን ያገለግልበት ጀመር። ቁረይሾችም የኃይል እርምጃ መውሰድ እንዳለባቸው ወሰኑ። ለፍልሚያ ዝግጅቱን አጧጧፉት። ሙስሊሞች ለመጀመሪያ ጊዜ በቁረይሾች ላይ ጥቃት ሲፈጽሙ መሪያቸው ሐምዛ ነበር። ነቢዩም ለመጀመሪያ ጊዜ የኢስላምን ባንዲራ ያስያዙት ለእርሱ ሆነ። በበድር ዘመቻ ላይ ሐምዛ ታሪክ ሠራ። ብዙ የኩፍር አቀንቃኞች አንገታቸው የሰይፍ ሰለባ ሆነ። ቁረይሾች በሐዘን ተሞሉ። ሞራላቸው ተንኮታኮተ። ወኔያቸው በኖ ጠፋ። ኩራታቸው ተገረሰሰ። ሀብት ንብረታቸው ወደመ። ብዙ ሽማምንቶች የበድር አፈር ቀማሽ ሆኑ። እነ አቡ ጃህል፣ እነ ዑትባ፣ እነ ኡመያ በድር ላይ አንገታቸው ከተበጠሱ ሰዎች መካከል ነበሩ። ቁረይሾች በበድር የደረሰባቸውን የሐፍረት ማቅ ለማካካስ ብዙ ጥረት ላይ ናቸው። ከፍተኛ ዝግጅት አደረጉ።
በዚህ ጦርነት 2 ሰዎችን ከገደልን ሌላው ቀላል ነው አሉ። ሁሉም ተዋጊ እነዚህን ሰዎች ያነጣጥር ሲሉ አሳሰቡ። ለመግደል ከተፈለጉት 2 ሰዎች ነብዩና ሐምዛ ነበሩ። ሐምዛን የሚገድል ሰው ተመረጠ። አንድ ሐበሻዊ ጦር ወርውሮ የማይስት ወህሺ የሚባል ባሪያ ጦሩን አንግቦ ሐምዛን ብቻ እንዲከታተል ተነገረው። ሐምዛንም ከገደለ ከባርነት ነፃ እንደሚወጣ ቃል ተገባለት። የኢስላም ጠላቶች ሁሌም ኢንቨስት ያደርጋሉ። ወህሺ ሐምዛን ከገደለ ብዙ ወርቆች በእጁ ይገባሉ። ወህሺ በስጦታ ልቡ ማሏል። ኢላማውን ሐምዛ ላይ ብቻ አነጣጠረ። ጦርነቱ ተጀምሯል። ሐምዛ በሚያስፈራ ግርማ ሞገስ የጦር ልብሳቸውን ለብሰዋል። በከል ውስጥ ሰይፋቸው ከተሰነዘረ አይስቱም፣ አንገት ይቀነጥሳሉ። በርካታ ሙሽሪኮች በሐምዛ ሰይፍ አንገታቸውን አጡ። ሙስሊሞች የበላይነቱን ተቆጣጥረዋል። ሙሽሪኮች አሁንም ድል የጠማቸው ይመስላሉ። ጦርነቱ በሙስሊሞች አሸናፊነት ለመደምደም የቀረው ጥቂት ወቅት ነበር። በመጨረሻው ሰዓት ሙስሊሞች ስህተት ፈጸሙ። ጦርነቱ ያበቃ መስሏቸው የአላህ መልእክተኛ አትልቀቁ ያሏቸውን ቦታ ለቀው ምርኮ ለመካፈል ከተራራው ላይ ወረዱ። መሳሪያቸውን ፈቱ። ድንገት የሙስሊሞች ጦር በካፊሮች እጅ ከፍተኛ ጥቃት ደረሰበት። የሚይዙትን የሚጨብጡት ጠፋባቸው። ብትንትናቸው ወጣ። ይህንን የሙስሊሞች መበታተን ያስተዋሉት ሐምዛ ኃይላቸውን አሟጠው የተጠጋቸውን ሁሉ ከቀኝም ከግራም እየቀነጠሱ ያጋድሙት ጀመር። ወደ ሐምዛ የቀረበ ሁሉ አናቱ በሰይፍ ተፈጥፍጦ መሞት ብቻ ነበር ዕጣ ፈንታው። በዚህ ሁኔታ ላይ ሳሉ ወህሺ ጦሩን ሰበቀ። ከሐምዛ እምብርት ላይ አነጣጠረ፣ ወረወረው። ጦሩ በሐምዛ ደረት በኩል ተሰካ። ሐምዛ ተሸነፈ። ያ የአላህና የመልእክተኛው አንበሳ በአንድ ሐበሻ በተሰነዘረባቸው ጥቃት ወደቁ። ዓይናቸው መገለጥ ተሳናት። እጃቸው ሰለለ። እስትንፋሳቸው አቆመች። ላይመለሱ ወደ ጀነት ከነፉ። ረዲየላሁ አንሁ። በየዘመኑ ስለ ኢስላም ጥለው የሚዋደቁ መኖራቸው የአላህ ሱና ነው። ዛሬም ድረስ የሐምዛን መንገድ የተከተሉ አያሌ ሙጃሂዶች አልፈዋል። ያሲን ሙሐመድ ነበርኩኝ። አባገት ዩቲዩብን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክና ኮሜንት እንዲሁም ለሌሎች እንዲደርሱ ሼር በማድረግ ይተባበሩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።